ቅድም ያቻ ያረገጠችኝ መሰለ። ኧረ እባክህ ሙት መትረፉ ነው እንጂ ሳይሰበር አይቀር። ተመስገን ተገላገልክ። መልክ የጠፍቶብሽ ነው እንዴ? በማታው ወዳደቅ እኮ መልክ ብቻ ሳይሆን አሻራህም ነበር መጥፋት የነበረበት። አየሽ አምላክ እንደሱ አይደለም። ምንም ሳይሆን እቅፍ ድግፍ አድርጎ ነው የሚመስል። ላንተ አልሸነፍ ስለ ደሞ ወደ ላይ ወሰድከኝ። እንዴት ናችሁ? አለ እንደተሰቃየን ዕውቀት ቸግሩን ባሽየን ብለን መተናለን። ልብ አድርግልኝ ዛሬ። እኔ ለምን አላደርግልሽ? ምንድነው አንተ ታደርግልኝ? ልብ ነዋ። ማን ነው ስምሽ አንቺ? አዜብ። የፋይዳ መታወቂያ ስምሽ? አዜብ። ማንሽ? አዜብ። አቡሌን አንድ ጊዜ በጥፍ ያለሽ። እውነት? ቆይ ማን ነው ግን ስማችሁን እንዲህ በተቃራኒ ያወጣላችሁ? ማለት አሁን አንተ ምን ነው ልዑል ተንከሲስ በረባሶ ፊት ማን ነው ከቻሳ ያለው? እቤት ማን ነው የመጣው? እነ ኢዛና ጋር የመጣው ማን ነው? በሩን እንደዚህ በኃይል ያንኳኳው ማን ይመስላችሁ? ቹቻ ወይስ ሐረግ ወይስ ደግሞ እኑ ነች? ምን ትላላችሁ? እንደኔ ሐሳብ ግን የመጣው ከነዚህ ውስጥ የለም። ማን እንደሆነ ነግራችሁ። ከዛ በፊት እንዴት ናችሁ ውድ የትንሿ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም ትንሿን አብራሪ ቢሆን አደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ትንሿ በትናንትናው ክፍል ባሻ በቃ ፈታ እያደረገን ቀጥሏል። ክፍል ውስጥ ይመቻቸው። ግን አነሱ ተማሪዎቹ፣ እውነት ለመናገር አነሱ። እንትን ብታደርጉ አሪፍ ነበረ። አንድ ሳይድ አድርጋችሁ ግማሽ ሪከርድ ብታደርጉ አሪፍ ነበር። ይሄ ወደ አንድ አድርጋችሁ ለምሳሌ በአንድ ሳይድ ያለውን ወይም በአንድ ግድግዳ በኩል ያለውን ትታችሁ መሀል ላይ እና በአንድ ጎን ያለውን ብቻ በተጠቀሙ ኑሮ ያበደ ይሆን ነበር። ወይም ደግሞ ዝም ብላችሁ የሆነ ሰው ብትጨምሩ ወጪም ላለመውጣት ነው፣ ይገፋናል ያለንበት ሁኔታ። እሺ ወደ ቁም ነገራችን እንመለስና ማነው ቤት የመጣው ነው አይደለ? የኛ ጥያቄ ቤት የመጣው ብቻ አይመስለኝም፣ ሐረግም አትመስለኝም። አንድ ነገር ግን እንዳትረሱ፣ የቹቻ ወንድም መጥቷል። ስለዚህ የቹቻ ወንድም እነ ኢዛና ቤት መጥቷል ማለት ነው። በኃይል በር የሚያንኳኳው እሱ ነው፣ ሌላ ሊሆን አይችልም። እዚህ ላችሁ እንደሆነ ከዚህ በፊት በነበረው ክፍል ወይም ደግሞ የትላንትናው ክፍል ሳይሆን መጀመሪያ የቹቻ ወንድም የመጣበት ክፍል እነ ልዑሌ ቤት በኃይል ነበረ በር ያንኳኳ። ማነው እንደዚህ በኃይል በር የሚያንኳኳው ብሎ ሲያወሩ ነበር። በቃ እቺን ካስታወሳችሁ ማን እንደመጣ ማወቅ ትችላላችሁ። አደንግጡ፣ ተሸማቀቁ። ይሄ ካልሆነ እኔ እቀጣለሁ ስላችሁ እቀጣለሁ። እችላለሁ እኮ እኔ እችላለሁ። ስክሪፕቱ እኔ ጋር ነው ያለው፣ ከኔ ጋር ነው ስክሪፕቱ እነሱ ጋር የሚሄደው፣ ከኔ ጋር ነው ድርሰቱ ወደ እነሱ የሚሄደው። እኔ ያልኩት አይቀርም። እሺ በትላንትናው ክፍል ባሻው ክፍል ውስጥ በቃ አሪፍ ነገር ነበር ያሳየን። እኔ እንደውም ትንሽ ያዝናናናል ብዬ ነበረ፣ ግን እንደዛ አላደረጉም። ሚቺው ምናምን ማለት ሳይሆን ሌላ አይነት ነገር ላይክ ሁለቱ የሆነ እንዲዋደዱ አይደለ፣ ተጣልቶ አይደለ ያሉት፣ የሆነ ምንድነው ተደባብሮ አይደለ ሁለቱም። መቅዲም እንደዛው አውጥቷቸው የሆነ እንዲዋደዱ እንዲቀራረቡ በሉ እስኪ ደንሱ ተያይዛችሁ ሳልሳ ዳንስ ምናምን የሆነ ዳንስ ብቻ ተያይዘው የሚደንሱ ዳንስ አላ፣ እንደዚህ አይነት ደንሱ። ወይም ደግሞ አንዱ አንዱን እንዲያዝል ቢያደርግ ኖሮ ብቻ የሆነ ቻሌንጅ ቢሰጣቸው ኖሮ አሪፍ ነበረ። በል ቅመስ። ከዛ እሱ ደግሞ ገና ሳይጨርስ ሄዶ ደፈነባትና ቁርጥ አረኩት እና እንደዛ ቢሆን አሪፍ ነበረ። እንደዛ ቢሆን በጣም አሪፍ ነበረ። በተለይ ሴቶቹን ቀያይረው አንዱ ወንድ ወደዚህ አድርገው፣ መቅዲ ከዛኛው ጋር አይደለ ስትነጋገር የነበረው ወደዚህኛው ታዞርና ይችኛው ወደዛኛው ያደረጋችሁ ብቻ የሆነ ቻሌንጅ ብትፈጥሩ ኑሮ ወደም ፈታ ልንልበት እንችል ነበረ። ሆኖም ግን በቃ ባሻ መምጣቱ አማርኛ ችግር አትፍረዱብኝ፣ አሪፍ አድርጎታል ብዬ አስባለሁ። አቤል በትናንትናው ክፍል በቃ በእኑ ናፍቆት ግራ ተጋብቶ ቁጭ ብሎ ነበር፣ ጥጉን ይዞ ምናምን እኑ የምትመጣ አይመስለኝም። እንደዚህ ዝም ሳስበው እኑ የምትመለስ ወይም ደግሞ የምትመጣ አይመስለኝም። እነ ትንሿ አቤል ሌላ ፍቅረኛ እንዲይዝ ወይም ደግሞ ሌላ ሰው እንዲቀርብ ማድረጋቸው ለምን ይመስላችኋል? እኑ እንደማትመለስ ለማሳየት ይመስለኛል። እና
እንደዛ አይነት ነገር ተሰምቶኛል። እነ ኪዱ ደግሞ ምን ሆናችሁ ነው እናንተ? ምን መጣባችሁ? ምን መጥቶባችሁ ነው የምትጨቃጨቁት? ኧረ ተው ተው። ለነገሩ እኮ የኑሮ ውድነት ነው። የዘንድሮ የኑሮ ውድነት ሁሉን የሚያጨቃጭቀው ነው። የማያጨቃጭቋል እንዴ ጋይስ? የኑሮ ውድነት ከራሳችሁ ጋር ራሱ ያጨቃጭቃችኋል፣ አይደለም ከሰው ጋር። የዘንድሮ ባሰ። ሀይ የሚለው ግን ጠፍቷል። የምሬን ነው የምላችሁ። በጣም እየከበደ ጫናው እየከበደ ነው። እውነት ለመናገር ማለት ይሄ ላይክ እኛ ጋር እንደዚህ አይተን አናውቅም። ይሄ ይከብዳል። የምሬ ነው። በዘመናችሁ እንደዚህ አይነት ነገር አይታችሁ ታውቃላችሁ? በቃ ዴይሊ እኮ የሆነ የሚሻሻል ነገር የለም። በቃ ዴይሊ ወደ ላይ እያደገ ነው የሚሄደው። የብር መግዛት አቅሙ እያነሰ እየሄደ ነው። በጊዜ ይሄ ነገር ሀይ ካልተባለ በቃ ይሄ ሀገራችን ምንድን ነው የሚሆነው? የሚያብለጨልጭ። አሁን ኢትዮጵያ በጣም አምሮባታል አይደለ? ዛፉ አለ፣ ዲም ላይቱ አለ፣ መብራቱ አለ፣ አስፋልቱ አለ። ግን ያው ውሃ ይሞላዋል። እሱን አሁን ካላስተካከልኩ አይታችኋል። ባለፈው ጀሞ ቦሌ ኧረ ያልሞላበት አለ እንደ ጋይስ። እና እንደዚህ የሆነ ከላይ አሁን ለምሳሌ ይሄን አይታችኋል። ይሄ ነጭ ልብስ ነው፣ ያምራል አይደል? እንደዚህ ከላይ ስታዩት፣ ከውስጥ ግን ምን እንደለበስኩት ያላችሁ ያ ማለት ነው። በቃ ይሄ ገጽታዋ ፊት ለፊት ላይ የሚያምር አድርገው፣ ከዛ ውስጧ ግን ምኑን ለጌጥ ውስጡ ለጌጥ ነው ውስጡ ለጅብ ነው የሚባለው የሆነ አባባል፣ እንደዛ አይነት እየሆነ እየመጣ ነው። ነገሮች ከአሁኑ ፈር ካላገኙ ወደማይሆን ወይም ደግሞ ወደማይጨበጥ አይነት እንትን ውስጥ እንገባለን። እንግዲህ አንድ ሻይ ለመጠጣት 1 ሚሊዮን ብር ለማውጣት እንገደዳለን ማለት ነው። እንደ ሌሎቹ ሀገሮች አሉ አይደለ? አይ ቲንክ ኢራን መሰለችኝ ብራቸው በጣም እንትን ነው፣ ርካሽ ነው ብራቸው፣ ብዙ ነው። የሆነ አንድ ሻይ ለመጠጣት መዓት ብር ይዛችሁ ነው የምትሄዱት እና ላይክ 1 ሚሊዮን ብር ይዛችሁ ልትሄዱ ትችላላችሁ አንድ ሻይ ለመጠጣት። ይሄን ያህል ነው ብራቸው ወደቀውና ይሄም የኛም አካሄድ ወደዛው እንዳይሆን ፈራለሁ አንዳንዴ ዝም ብዬ ሳስብ። እኔ ግን እንደዚህ አይነት ነገር አውርቼ አላውቅም። ዛሬ ለምንድን ነው ያወራሁት? አርፌ ያልቀመጥኩ ሰዎች። አሁን እኮ ከባድ ነው። አርፋችሁ ስራችሁን መስራት ነው። በቻላችሁ ታያል መንደፋደፍ ነው እንጂ ሌላ ነገር ውስጥ መግባት አያስፈልግም። መነቃቃት። ኧረ ምን በወጣችሁ ወዳጆቼ። ለምን ነው ታውቃላችሁ? ሁሉም የራሱ ነው የሚኖረው። ሁሉም የራሱ ነው ማለት አንድ ነገር ብትል ተጎጂው አንተ ቤተሰብ፣ ከዛ ውጭ በቃ ሀይ እንትን የሚል የለም። ለጊዜው ሆ ልትባል ትችላለህ። ከዛ ላሽ የሆነ ነገር ሲመጣ ጥርክ ባልሰማ ባላየ የት ነበረ የማውቀው? ኧረ አላውቀውም፣ ቲክቶክ ላይ ነበር የማውቀው መሰለኝ። ከባድ ነው። እና ትንሿ ምዕራፍ 2 እንዴት አያችሁት? ሀሳባችሁ ኮሜንት ላይ አስቀምጡልኝ። ምን ይስተካከል፣ ምን ይጨመር፣ ቹቻ ይምጣልን እንደምትሉ አይነው አውቃለሁ። ቹቻ በቅርቡ እንደሚመጣም በትላንትናው ክፍል ማለቴ በባለፈው ክፍል ተነስቷል። እኔም ነግሬያችሁ ነበረ። ከዚህ በፊት የነበረው ሪቪው ላይ ተናግሬያለሁ። ቹቻ በቅርቡ ይመጣል። ምክንያቱም ምዕራፍ 1 ካለቀ በኋላ መሀል ላይ የተወሰነ ጋፕ ነበረ። በጋፑ ላይ መጥቼ ምን እንጨምር፣ ምን እናስተካክል የሚል ጥያቄ አንስቼ ነበር። አብዛኞቻችሁ ቹቻን ነው ያላችሁትና ይሄ ደግሞ ኮሜንቱን ስለሞላ እነሱም እንዲያስቡበት በር ይከፍታል የሚል ሀሳብ አንስቻለሁ። እንደገናም ድራማው ላይም ቹቻ የሚሉ ነገሮች በተደጋጋሚ ሲጻፉ ስለነበረ ቹቻ በቅርቡ ይመጣል ብዬ አንስቼ ነበረ። በባለፈው ቪዲዮ እነሱ ራሳቸው ወንድሙን አመጡት። በቅርቡ እንደሚመጣም አሳውቀውናል። እንግዲህ ቹቻ በቅርቡ ይመለሳል የሚል ሀሳብ አለኝ። ፈታ ዘና እያልን እንቀጥላለን። ባሻም ትምህርት ቤት ያለውን ነገር በደንብ በቃ ድምቅ አርጎት እንደሚቀጥል ተስፋ አለን። ወዳችኋለሁ። ዋይንካችሁ ክፉ እንደምዙ አልፏችሁ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ቤታችሁ ብሩ ይሆንላችሁ እያልኩ ብዙ ተሰናበትኳችሁ። ፒስ ወገን። እኔ እኮ እችላለሁ ስል በምክንያት ነው። ትላንትና ምን ብዬ ነበረ የተናገርኩት? ትላንት በነበረው ሪቪው ላይ ቹቻ በቅርቡ ይመጣል። ቢኮዝ ምዕራፍ 1 ላይ ስለነበረን ቆይታና ምን ማስተካከል እንዳለብን እንዲሁም ደግሞ በምን መልኩ መምጣት እንዳለብን ጥያቄ አቅርቤላችሁ ነበረ። አብዛኞቻችሁ ኮሜንት ላይ ቹቻን መልሱልን የሚል ጥያቄ አቅርባችኋል። ስለዚህ ቹቻ በምዕራፍ 2 ላይ በቅርቡ ሊመጣ ይችላል ብዬ ትላንት ተናግሬ ነበር። ይኸው
በትላንትናው ክፍል ወንድሙ ከች እንደገና ደግሞ እሱ መምጣቱ ብቻ ሳይሆን በቅርቡ እንደሚመጣ ተናግሯል። እንግዲህ ከዚህ ቀደምም ስለ ቹቻ ተናግሬያለሁ። ያው ወዶ እንዳልሆነ ከዚህ በፊት አውርቻለሁ እና ነገሮች ተስተካክሎ ይመለሳል የሚል ነገር አንስቼ ነበር ምዕራፍ 1 ላይ እና አሁን በቅርቡ ይመጣላችኋል፣ ተስፋ አላችሁ ማለት ነው። ግን ወንድሙ እንዴት አገኛችሁት? ዌልካም አላችሁት? ጋይዛ ይና ገና ከመምጣቱ መቅመሱ ጋይዝ። ኧረ መቅዲ የምር አኮራሽን የወንዶች አባል እንዳልል የወንዶች አባል አለች፣ በቃ የሴቶች አባል የሚኮራብሽ ጀግና እህታችን አኮራሽን ስልሽ አኮራሽን። እንዴት ናችሁ ውዴ ትንሿ ተከታታይ ድራማ ቤተሰቦቿ ማን ናችሁ ወይ? ዛሬም ትንሿን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ትንሿ በትላንትናው ክፍል በቃ ያበደ ነበረ። ይሄና መምጣቱ ቹቻ የመጣ ያህል ነበር የተሰማን። ያው በመልክም ይመሳሰላሉ። ሪል ወንድሙ ነው አይ ቲንክ። ብቻ እሱ ብቻ ሳይሆን የመጣበትም አንግል ከቹቻ ሁሉን ነገር አጥንቶ ስለ እያንዳንዳቸው አጥንቶ በቃ ምን ያህል ዲፕ እንዳወራላቸው አስባችኋል? ምን ያህል እንደነገረው በቃ በንግግራቸው ነው የሚያውቀው እና በመልካቸው፣ በንግግራቸው፣ በቁመታቸው እያንዳንዳቸውን አጥርቶ ያውቃል። ወይኔ በላቸው። ግን እንዴት ነው ቹቻ አውቀ ልታስመታው ነው አይደለ? ስለ መቅዲ ያልነገርከው መቅዲ አገላብጣው ምናምን እንደምትቀጣው ቹቻ አልተናገርም። ቢኮዝ እኔ የቀመስኩትን እሱም ይቀመስ ነው። እኛ ጋር እኮ እኛ ወንዶች አቤት ተንኮላችን! ለምን ወንዶች ሴቶች ብቻ ሁላችንም ነው እንጂ የቀመሳችሁትን ነገር በቃ የሆነ ሰው እንዲቀምስ ነው የምትፈልጉት እንጂ ቀድማችሁ አታስጠነቅቁ። በተለይ ደግሞ እንደዚህ አይነት ነገር ከሆነማ በቃ እናንተ የተዋረዳችሁበት ጉዳይ ከሆነ እና እነሱም እንዲዋረዱ የምትፈልጉት እንጂ አትናገሩ። ይመችህ። ሳትመጣም ተመቸህን ቹቻ። ትላንትናው ክፍል በቃ አሪፍ ክፍል ነበረ። መቅዲም አሪፍ ነገር አሳየችን። በጣም ታጋሽ ሆና ነበረ መቅዲ በትላንትናው ክፍል። እንደዚህ እንኳን ትታገስ ማለት ጋይስ ቡቻ በነበረበት ክፍል ምዕራፍ 1 ላይ በቃ ትታገስ ነው። ከቹቻ ጋር ምንድን ነው ጋይስ በማይስማሙበት ታይም ወይም ደግሞ መቅዲ የሌሎች ተንኮለኛ በነበረችበት ታይም በቃ እኮ አጣፍታ ነበር የምጥላቸው። ምንም አትታገስም። አሁን ግን በጣም ታጋሽ ሆነ ተረጋግታ ምናምን ተመችቶናል። ሌላ ሌቭል ምዕራፍ 2 እውነት ለመናገር በጣም ተመችቶኛል። የባለፈውንም ምዕራፍ 2 ክፍል 1 አይቼዋለሁ፣ ተዝናንቼበት ነበረ። የዛሬውንም ክፍል አይቼዋለሁ፣ ተዝናንቼበት ነበረ። የካያና የኤዱ ጉዳይም ደግሞ ምዕራፍ 1 ላይ ተናግሬያለሁ። እነዚህ ሁለት ልጆች ይዋደዳሉ። በተለይ ካያ ለእሷ ስሜት አለው፣ እሷን ያፈቅራታል። ኢቨን ትዝ ይላችሁ ከሆነ የራሳችሁ ሰው በጣም የሚያፈቅራችሁ በጣም የሚወዳችሁ የእናንተ ሰው አጠገባችሁ እያለ እናንተ ሌላ ፍለጋ ትቅበዘበዛላችሁ። ምንድነው የእናንተ ያልሆነ ጉዳይ ላይ ትደክማላችሁ ብዬ አውርቼ ነበረ። ላይክ እንደ ቻሌንጅ ምናምን አድርገው ካያና ኤዶ እዛ ስትባክን ምናምን በቃ እያዘነች ስትመጣ ምናምን አይታችኋልና እዚህ ጋር የሚወዳት ካያ እያለ እዛ ስትባክን ነበር። አሁንስ ይሄ ነገር እንዴት የሚሆን ይመስላችኋል? ባይዘዌ ይህንን ነገር ሁለቱ ፍቅረኛሞች ሆኖ ብትጨርሱት በጣም ደስ ይለኛል። እኔ ከልቤ ላይክ ሁለቱ ማች ያደርጋሉ አይደል ጋይስ? ካያና ሄዱ ማች ያደርጋሉ። ከዛ ደግሞ ባቢና ሊሊ ይሻላሉ ወይስ ደግሞ የቱ ይሻላል? ማክቤል ነው አይደለ ጋይስ? መቅዲ እኮ ስንት ስም እንዳወጣችለት እኔ ስሙ ይጠፋኛል። እሱ አሁን ስሙ አይያዝልኝ፣ ትክክለኛ ስሙ ድራማ ላይ ያለው ስሙ አይያዝልኝ። ምክንያቱም መቅዲ ማአት ነገር አውጥታለች። ማርቆስ፣ ማርኪ ምን ኧረ ስንት ያልወጣለት ስም አለ እንደ ጋይስ። እና አሁን እኔ ይከብደኛል። እሱ ከኤዱ ጋር በፍጹም መሆን የለበትም ብዬ ነው ማስበው። ለምን እንደሆነ ታውቃላችሁ? ካያና ኤዱ በጣም በቃ ማለት ካያ በጣም ይወዳታል እና በጣም ጠብቋታል። ግን ደግሞ ሪል እህትማማቾች ካልሆኑ ላይክ ፍቅረኛሞች ቢሆኑ እኔ በጣም ደስ ይለኛል። ማችም ያደርጋሉ። የሆነ ደስ የሚል እንትን አላቸው። አገኛችኝ አይደለ? የሆነ በጣም ግልጽነት ያለበት የሆነ ትክክለኛ ፍቅር ያለበት እንደሆነ ያስታውቃል። አሁን ኤዱና ማርክ
ማርቆስ ማርክ ስሙን ተውት በእናታችሁ። የሁለቱን ስታዩ ሆነ ጭንቀት ያለበት የሆነ ፊል ስታደርጉ ዝም ብላችሁ ስታዩት የሆነ ሴንስ አለው አይደለ? ሴንስ አይሰጥም። የሆነ ከባድ አይነት ነገር ነው የሚመስለው። ሁለቱ ግን ሲቀራረቡና ካያና ሄዱ ሲያወሩ ነፃነታቸው በቃ ትክክለኛ ፍቅር ያለበት በሁለቱ መሀል ነው ብዬ ነው ማስበው እና ሁለቱ አንድ ላይ ቢሆኑ አሪፍ ነው። እኔ እንደዛ ነው የሚሰማኝ። ለማርቆስ እንግዲህ ማርቆስ ያኛው ነው አይደለ? ጋይስ ማኩ ያ ራሱ ነው ለካ ማኩ። እኔ ስማችሁ ነው እኮ የራሳችሁ ችግር ነው። እኔ የምናደርግ መግዲ ወዳ አይደለም እውነቷን እና ለሱ ሌላ ቢመጣለት ደስ ይለኛል። ባቢና ሊሊ ማች ያደርጋሉ። ሎጋ ናቸው እና ሁለቱም አንድ ላይ ቢሆኑ ጥሩ ነው። ጥሩ ጥንድ ይወጣቸዋል። ባቢ አብላላለሁ ብሎ እየተብላላ ነው ራሱ። ይመቸው በላለው ነው አብላላለሁ ብሎ በቃ እየተብላላ ነው፣ እየተጉላላም ነው። አሰቃየችው እኮ ጋይስ። ኧረ ባቢ ተው እባክህ ተው ባቢ፣ እንደው ተረጋጋ እባክህ፣ ትንሽ ረጋ በልና ቀስ ብለህ ምናምን ነገሮችን አስተካከል። ከዛ በኋላ በደንብ ይስተካከላሉ ሁሉ ነገሮች። ብቻ ሁለቱ ያው ፍቅረኛሞች እንደሚሆኑ እርግጥ ነው፣ ጥርጥር የለኝም እኔ። ሌላ በትላንትናው ክፍል አብዛኛው ነገሩ በጣም ደስ የሚል ነገር ነበረ። እነ ኢዛና ጋር እነ ትንሿ ጋር ባይኖርም እዚህ እነ ቹቻ ጋር በብዛት ወይም ደግሞ ሙሉ ክፍሉ እዛ ነበር የነበረው። ደስ ይል ነበር፣ በጣም ተመችቶኛል። ይሄና መምጣቱ ደግሞ በደንብ ድራማውን ሳቢ አድርጎታል የሚል ሀሳብ ነው እዚህ ጋር ማንሳት የሚችለው። ሌላ በዚሁ አጋጣሚ እንትናን ብታመጡልን፣ ሀረግን ብታመጡልን ደግሞ ወንድሙ እያለ የቹቻ ወንድም አለ፣ ሀረግ ብትመጣ ደስ ይለናል። መምጣት ብቻ ሳይሆን ደግሞ ቡቻም ስለተስተካከለ ከቡቻ ጋር የጀመሩት ፍቅር ቢቀጥል በጣም ያበደ ይሆናል። በቅርቡ ደግሞ ቹቻ መጥቶ ያስደንቀናል፣ ፈታ ዘና ያደርገናል። በመጨረሻም አንድ ምክር ወይም ደግሞ አንድ ቲፕ ልስጣችሁ። አካባቢያችሁ ላይ ያለውን ሰው ቀኘት በተለይ ከጎናችሁ ሆኖ ሁሌ የማይለያችሁ ለምሳሌ አሁንም ይህንኑ መልሼ ያነሳውኝ ካያና ኤዱን ብታዩቸው፣ ካያ ከኤዱ ጎን አታችሁ ታውቃላችሁ። እዚህ ድራማ ላይ ከመጀመሪያው ጀምሮ ድራማ ላይ ሲመጣ ከኤዱ ጋር ነው የመጡት። ከኤዱ ጎን ነበረ። የሆነ ነገር ሲያደርጉ ከኤዱ ጋር ኢቭን ከማን ጋር ተገናኝተው ከኤዱ ጋር ይገናኛሉ። አገኛችሁኝ አይደለም? ሁሌ ኤዱ ጎን አለ። ሁሌ አጠገባችሁ የምታገኙት ችግር ሲኖር፣ ደስታ ሲኖር፣ ሁሌ በቃ አጠገባችሁ ኖሮ የሚያበረታታችሁ ሰው ካለ ስለዛ ሰው ዞር ብላችሁ ልባችሁን ከፈት አድርጋችሁ ቃኝ ምንድነው ዓላማው፣ ምንድነው ሀሳቡ የሚለውን ነገር ማየት አለበት። ቢኮዝ ትክክለኛ አፍቃሪ፣ ትክክለኛ የእናንተ ሰው ያን እኔ ማስበው እንደዛ ነው። አሁን ይሄ ካያ ትክክለኛ አፍቃሪ ነው ብዬ ነው ማስበው። ለምን እንደው ታውቃላችሁ? ሲጨንቃትም እሱ ጋር ነው የምትሄደው። እንደገና ደግሞ እሱ ሁሌ እሷ ጎን አለ። በቃ እሷን ያግዛታል። ሁሉ ነገሩን ችሎ እሷን ሲያግዛት ሲረዳት የሆነ ነገር አገኛችሁኝ አይደለ? እና እንደዚህ አይነት ሰው ከጎናችሁ ካለ ነቃ በሉ እያልኳችሁ ነው። ረበለው ይለየለ እንዴ! ምዕራፍ 2 ክፍል 1 ያበደ በቃላችሁ መሰረት ተገኝቶላችኋል ብዬ ተስፋ አደርጋለሁ። ማለት ከዚህ በፊት ምን ብዬ ነግሬያችኋለሁ? ምዕራፍ 2 በተሻለ መልኩ በተሻለ አቀራረብ ይመጣል በቅርብ ቀን ብያችሁ ነበረ። እነሱም ማስታወቂያ ሰርተው ነበረ። እንግዲህ ምዕራፍ 2 ክፍል 1 ባበደ ለየት ባለ መልኩ እንዳያችሁ ተስፋ አደርጋለሁ። ኧረ መምህር ይመች፣ ባሻ ይመች። መምህር ተጨምሮልናል። ሌላ ተምች ተጨምሮላችኋል። በቃ ይሄ ግራ የገባው ሰው አለ አገኝ እንደው ንቅል ሰው ማለት ነው። ዋው! ትንሿ ተከታታይ ድራማ ምዕራፍ 2 ያበደ ነው። እንዴት ናችሁ ውድ የትንሿ ተከታታይ ድራማ ቤተሰቦች፣ አማን ናችሁ? ዛሬም ትንሿን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ትንሿ ምዕራፍ 1 ካለቀ በኋላ ሀሳብ እንድትሰጡ ቪዲዮ ሰርቼ ነበረ። አብዛኞቻችሁ አሪፍ ነው ምዕራፍ 2 ይቀጥል እንፈልጋለን ምዕራፍ 2 የሚል
አስተያየትም ኮሜንት ላይ ሰታችሁ ነበረ። ሌላኛው ደግሞ የአብዛኞቻችሁ ጥያቄ ቹቻ ይመለስ፣ ቹቻን አምጡልን የሚል ሀሳብ ነበረ። እርግጠኛ ባልሆንም ግን በዚህ በምዕራፍ 2 ላይ ቹቻ እንደሚመለስ ነው እኔ የማስበው። ቹቻ እንደሚመጣ በቃ ፊል አረጋለሁ። ቹቻ ሀረግ እንደምትመለስ ነው እኔ ፊልም አደርገው ምዕራፍ 2 ላይ ግን ቃል አልገባላችሁም። እርግጠኛ አይደለሁም። እርግጠኛ ስላልሆንኩ ነው። ይመጣል ብዬ ተስፋ አደርጋለሁ ምዕራፍ 2 ላይ ቢኮዝ የአብዛኞቻችሁ ጥያቄ ነበረ። አስተያየታችሁን ምን እናስተካክል፣ ምን አስተካክለን በየትኛው መልኩ በምን መልኩ እንሂድ በሚል ጥያቄ ቪዲዮ ሰርች ይላችሁ ነበር። የአብዛኞቻችሁ ጥያቄ ወይም ደግሞ የአብዛኞቻችሁ ኮሜንት ቹቻን አምጡልን የሚል ስለነበረ ይህን ነገር ደግሞ ያው ታሳቢ ይሆናል ብዬ ስለማስብ እርግጠኛ ባልሆንም በቅርቡ ቹቻ ምዕራፍ 2 ላይ ይመጣል የሚል አቋም አለኝ። ከዛ ውጭ ግን ምዕራፍ 2 በቃ እኔ ተመቸኝ ስላችሁ ጋይስ ይሄ መቼ ነው ተመቸኝ እንዴ? ከዚህ በፊትም ብያቸዋለሁ። ትንሿ ተከታታይ ድራማ በቃ ለመሳቅ ብቻ ነው የምመጣው ብያቸዋለሁ። ይሄ ምንድን ነው ጋይስ? ድብርት ደብሯችሁ የሆነ ጨንቋችሁ ጭንቀት ምናምን ኖሮባችሁ ምናምን የምታዩት አይነት ድራማ ነው። እንደዚህ ስላችሁ ደግሞ ዝም ብሎ የሆነ ማላገጥ ምናምን ብቻ ሳይሆን ትምህርትም የሚሰጥ ነገር ነው። ከዚህ በፊት ተናግሬያለሁ። ወይም ደግሞ የምዕራፍ 1 ባለቀበት ታይም ቪዲዮ ሰርች የላችሁ ነበር። እዛ ላይ ምን ምን እንደተማርንና ምን ምን እንዳገኘን ሁሉን ነገር ስላወራው በሌላ ወይ እንዳታስቡት ለማለት ያክል ነው። ብቻ ይመቻችሁ። የምር እኔ አሁን ከዚህ በኋላ ምን እንደማደርግ ልንገራችሁ። ሲደብረኝ ወይም ደግሞ መዝናናት ስፈልግ የሆነ ከባድ ስራ ሰርቼ ምናምን አይምሮዬን ደግሞ ትንሽ ማደስ ስፈልግ ትንሿ ተከታታይ ድራማ ነው ከዚህ በኋላ የምከፍተው። የምሬ ነው። ለራሴ ቃል ገብቻለሁ። ረበስባ ዝገት ጋይዘ ፈታ እኮ ነው። ከዚህ በፊት ያው ቹቻ በጣም በሰፊው ነበረ ሲያዝናናን የነበረው። በተለይ ደግሞ ከሀረጋ ጥምረት ውስጥ ገብቶ ይሄ ወድጄሻለሁ አፍቅሬሻለሁ የሚለው ታይም ላይ በቃ በደንብ ነበረ ፈታ ስንል የነበረው። አሁንም እንደዛ አይነት ቫይቭ አለው፣ እንደዛ አይነት ስሜት አለው። ባሻ መምጣቱ ትምህርት ቤት ውስጥ ደግሞ ከተማሪዎቹ ጋር የነበረው ምናምን በቃ በጣም ያበደ ነበረ። ያበደች ኮሚክ ነበረች። ግን ይሄ ነገር ኮንስታንት ቢሆን በጣም ደስ ይለናል። ማለት እቺ አሁን መግቢያዋን ብቻ አሳምራችሁ እንዳያሰለች አገኛችሁኝ አይደለ? ትምህርት ቤት ውስጥ አሁን ተመሳሳይ ነገር ሲሆን የሚያሰለች ነገር ይመጣልና ባሻም የሆነ በማያሰለች መልኩ ላይክ ትምህርት እየተማሩ ሊሆን ይችላል። በትምህርት ውስጥ በጥያቄ ውስጥ ሊሆን ይችላል። ብቻ በብዙ መልኩ ማየት ትችላላችሁ። ላይክ ከዚህ በፊት እኛ ልጆች ሆነን ወይም ደግሞ ተማሪዎች እያለን ያሳለፍነውን እናውቃለን። ትምህርት ቤት ውስጥ ምን እንደምናደርግ አንዱ ተማሪ ትምህርት ጥያቄ ሲጠየቅ የተሳሳተ መልስ ሰተ ነው የምንስቅበት ጊዜ ሁላ ነበር። ብዙ አይነት የምንሰራቸው ተንኮሎች ነበሩ። እንደነዚህ አይነት ነገሮችን እያመጡ በደንብ ሰፊ አድርገው እኛም ማዝናናት ይችላሉ። ከዛ ውጭ ደግሞ በጣም በተሻለ መልኩ